ያልበቀለባት ንጽሕት የአዲስ ኪዳን ምልክት እመቤታችን ናት። እቺ መሰረት ናት። ይሄ በጣም የዓለም ቤዛ ናት። ምን አልኳችሁ? የዓለም ቤዛ ሴት ልጅ ነች። ከድንግልናዋ ከተቀበረች ለሁለት ዓመት ያክልን ባያነባሉ አስታርቋላችሁ። አማላጅም መስዋዕትም ክህነትም አያድነንም አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ መምህራነ ወንጌል፣ የቤተ ክርስቲያኒቱ አዕማድ ሊቃውንት ካህናት፣ እንዲሁም ዲያቆናት፣ የሽበት ዘውድን የደፋባችሁ የዕድሜ ካባን የሚያጎናጸፋችሁ አባቶችና እናቶች፣ ላላችሁ ቤተ ክርስቲያን አዕማድ የምትባሉ ወጣቶችና ሕፃናት በልዑል እግዚአብሔር ስም እንደምን ዋላችሁ? ድምፅ አይሰማም። እንደምን ዋላችሁ? አሜን። በኃያልነቱ ድክመት፣ በባዕድነቱ ድህነት፣ በለጋስነቱ ንፍገት የሌለበት ይህን ዓለም በጸጋ የደለ በባህሪ በግዘፍም የደለ በርቀት የሚገዛ የዘላለም ንጉሥ የዘላለም አባት ሕያው ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጅ ተካክሎ በበደለበት ወራት ያለ በደል ንጽሕት ሆና ብትገኝ መልአኩ መጥቶ ደስተኛይቱ ሆይ ደስ ይበልሽ ያላት የሐዲስ ኪዳኑ ደስታ እና ድነት እንዲሁም ቤዛነት እንዲገኝ መሰረት የሆነች መሰረተ ሕይወት መብርሃን ወላዲተ አምላክ ስሟ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ ቤተክርስቲያናችን ድርብ ያለ በዓል እያከበረች ትገኛለች። ቅድም አባቶች ወንድሞች ሲናገሩ ነበረ። በአንድ በኩል መድኃኔ ዓለም ክርስቶስ በመነሳቱ የእርሷን ባህሪ እንደሚነሳላት ተስፋዋ ተወስኖላት፣ ወዲህም ደግሞ ከትንሣኤው በኋላ ነው ጌታዋን ልትቀበል በልልና ከፍ ከፍ እንደምትል የተደመደመበትን ዕለት የዛሬውን ዕለት ዕርገት ብላ ታከብራለች። ስለዚህ መድኃኔ ዓለም ክርስቶስ በምድር ላይ ከተነሳ በኋላ ለ40 ቀን ያክል ቆይቷል። በቆየባቸው 40 ቀናት ለደቀ መዛሙርቱ እየታየ እየተገለጠ ኪዳንን በአጠቃላይ 7ቱ ኪዳንን እያስተማራቸው ቃል ኪዳን እየገባላቸው እንዴት ከነርሱ ጋር እንደሚኖር ተስፋውን እየነገራቸው የሰነበተባቸው 40 ቀናት ነበሩ። ከዛ በኋላ ግን መጽሐፍ እንደሚነግረን ወአርገ በሥጋ እንተነሳ እምኀቤነ ሀባብ ዘፈኖ፣ የጠፋውን አዳም ከፈለገ ወዲህም በመቃብርና በሲኦል በዮርዳኖስና በማኅፀን አዳምን ካገኘው ገንዘብ ካደረገው ከዋጀውም በኋላ ከኛ በነሳው ሥጋ ወደ ሰማይ ያረገበት ዕለት የዛሬው ዕለት ነው። ምን አልኳችሁ? ወደ ሰማይ ያረገበት። ያው ክርስቶስን አረገ ብለን ስንናገር የኛ ባህሪ ወደ ሰማይ ያረገ ማለታችን ነው። ድቀት ይነገርበት የነበረው ሥጋ በመቃብር እንዳይነሳ ትንሣኤም እንዳይነገርለት ተደርጎ ወደ ጥልቁ የወረደው ሥጋ አሁን ዛሬ መላእክት በላይ በሰማይ ያዩት ደቀ መዛሙርቱ ጌታቸው ወደ ሰማይ አፈፍ በረግ ሲል የርቀት አይደለ የርቀት ወደ ሰማይ ሲመነደግ ከፍ ሲል ያዩበት ዕለት ነውና በድጋሚ እንኳን አደረሳችሁ። ወዲህም መብርሃን ወላዲተ አምላክ በዛሬው ዕለት የምትከበርበት ዕለት ነውና የዕርገት በዓል እስከ ቀጣይ 1 ሳምንት ድረስ የሚሰበክ ነው። አባቶቻችን በሰፊው እሱን ይናገሩታል። እኔ ዛሬ ስለ እመቤታችን ጥቂት ነገር እላችሁና በእኔ በኩል ያለው መራገር እናጠቃላለን። የመነሻ ርዕስ የሚሆነን በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክት ይሰጣችኋል በሚል መለኮታዊ ቃል ይሆናል። ቃሉን በሉት እስኪ። ማን ምን ይሰጣችኋል? ምልክት ይሰጣችኋል። ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች። ጌታ ራሱ
ምልክት ይሰጣቸዋል። ኢሳይያስ በብሉይ ኪዳን ውስጥ ስማቸው ከሚጠቀሱ ይበልጥ ብሉይ ኪዳንንም አዲስ ኪዳንን አዛምደው አጋምደው ከሚናገሩ ነቢያት መካከል አንዱ ነው። ማን? ኢሳይያስ፣ ነቢዩ ኢሳይያስ። እግዚአብሔር ወደ ነገሥታት ከላካቸው 4 ነቢያት መካከል አንዱ ነው። ወዲህም በሩቅ ትንቢት የተናገሩ ደረቅ ትንቢትም ከተናገሩ ነቢያት መካከል ደግሞ አንዱና ዋነኛው ነው። የኢሳይያስን ትንቢት የሚያጠኑ የሚያነቡ የተማሩ አባቶቻችን ኢሳይያስ ትንቢቱ ሐዲስ ኪዳን ነው ብለው ይናገራሉ። ለምን ከተባለ ከመሰረቱ ጀምሮ መድኃኔዓለም ክርስቶስ እንዴት እንደሚመጣ፣ እንዴት እንደሚወለድ፣ ከማን እንደሚወለድ፣ ልደቱ ለምን እንደሆነ፣ ከመጣም በኋላ እኛን እንዴት እንደሚያድንና ስለሚፈጽመው ቤዛነትና ድነት በትክክል በአዲስ ኪዳን ያለ መስሎ የተናገረ ነቢይ እሱ ስለሆነ ነው። እሱ ስለሆነ የአዲስ ኪዳን ሐዋርያ ብለው አባቶቻችን ይጠሩታል። ታዲያ ኢሳይያስን በደንብ እንዲታወቅ ያደረጉት 2 ነገሮች ናቸው። ስንት አልኳችሁ? ስንት? 2 ነገሮች። በእስራኤል ታሪክ ላይ በጣም ቋሚ የሆነ ነገር ያስቀመጠ፣ እስራኤል በለመዱትና በነበሩበት ግብር እንዳይቀጥሉ ታሪካቸውን የሚለውጥ 2 ክስተቶችን ተናግሯል። ስንት አልኳችሁ? 2። አንደኛው በቀደመው ዘመን ከኢሳይያስ በፊት የነበሩ አባቶቻችን ነቢያትና ሕዝቡ የኛ ድነት ምናልባት በመላእክት በኩል ሊሆን ይችላል፣ ነቢያት መጥተው ወደ ጥልቁ ወርደው መቃብር ከፍተው ሊያድኑን ይችላሉ ብለው ተስፋ ያደርጉ ነበር። በሌላ በኩል ደግሞ ዕለት ዕለት ወደ መቅደስ እየገቡ ቤተ መቅደሱ ላይ መስዋዕት የሚያቀርቡ 288ቱ ካህናት በመስዋዕታቸውና በክህነታቸው በኩል ሞትን አጥፍተው ልጅነትን ገንዘብ እንድናደርግ ምክንያት ይሆኑናል ብለው መስዋዕታቸውንም ክህነታቸውንም ተስፋ ያደርጉ ነበር። በሌላ በኩል ደግሞ ነቢያት በዝተው ወደ እስራኤል ሲላኩ ምናልባት እግዚአብሔር ነቢያትን አበዝቶ ወደኛ የላከልን በነቢያት በኩል ሊታደገን፣ ልጅነትን ሊያሰጠን፣ ገነትን ሊያስከፍት ይሆናል ብለው እስራኤላውያን ተስፋ ያደርጉ ነበር። ታዲያ ነቢዩ ኢሳይያስ ተነሳና ለዚህ ተስፈኛ ሕዝብ እንደዚህ አለው፣ አኮ በመልአክ ወአኮ በተንባል አላ ለልሁ እግዚእ ኢየሱስ ይመጽእ ያድነነ። እናንተ እስራኤላውያን እግዚአብሔር አምላካችን በመስዋዕት በኩል ያድነናል ብላችሁ ተስፋ እንዳታደርጉ፣ እግዚአብሔር አምላካችን በነቢይ በኩል ያድነናል ብላችሁ ተስፋ እንዳታደርጉ፣ በክህነታችሁም በመስዋዕታችሁም እንጸድቃለን ብላችሁ ተስፋ እንዳታደርጉ። ታዲያ ሐሳብ ይሁን የሚለውን ምላሽ ሲመልስ አላ ለልሁ እግዚእ ኢየሱስ ይመጽእ ያድነነ፣ የሚያድነንማ ራሱ አካላዊ ቃል ወደ ምድር መጥቶ ሥጋ ለብሶ በምድር ተመላልሶ ቤዛ ድነት እንዲፈጸምልን ምክንያቱ ነው፣ ራሱ ያድነናል ብሎ ለእስራኤላውያን ነገራቸው። ከእንግዲህ በኋላ በእስራኤል መካከል መስዋዕቱ ያድነኛል ብሎ ማሰብ የለም። የነቢያቱ ክህነት ያድነኛል ብሎ ያስብ። እንደ ብሉይ ኪዳን ነው ማወራችሁ፣ እንደ አዲስ ኪዳን አይደለም። አያስቡም፣ አይጨነቁም። ምክንያቱም ነገራቸው፣ አትጨነቁ፣ መስዋዕቱ ይሰዋ፣ ቁርባኑ ይቅረብ፣ አምልኮቱ ይቀጥል። ነገር ግን ራሱ እግዚአብሔር ቃል ኪዳን በገባው መሰረት መጥቶ ራሱ ነው የሚያድነን እንጂ መልአክም አማላጅም መስዋዕትም ክህነትም አያድነንም አላቸው። አሃ ብለው እስራኤላውያን ክህነቱን ጠብቀው ለአዲስ ኪዳኑ ክህነት መቆያ እንዲሆናቸው፣ መስዋዕቱን ጠብቀው ለአማናዊ የአዲስ ኪዳን መስዋዕት መቆያ እንዲሆናቸው ጠብቀው እስከ ክርስቶስ ድረስ ቀጠሉ። አንደኛው የቀየረው ታሪክ ይሄ ነው። ሁለተኛው ደግሞ እንደዚህ ነው። በእስራኤል ቆነጃጅት ዘንድ አንድ ታሪክ ነበር። የእስራኤል ሴቶች እንዲህ ብለው ያስባሉ። ጌታ እግዚአብሔር ከሴት እንደሚወለድ ቃል ኪዳን ተናግሯል። እነሆ ከልጅ ልጅ እወለዳለሁ ብሎ ለአዳምም ቃል ኪዳን ገብቶለታል እና ምናልባት ጌታዬን እኔ ልወልደው እችላለሁ ብለው ተስፋ ስለሚያደርጉ አንዲት ልጃገረድ በእስራኤል መካከል በድንግልና ከሞተች ቤተሰቦቿም ራሷም ለብዙ ዘመን ያለቅሳሉ፣ ይጨነቃሉ። ቤተሰቦቿ ሴት ልጅ መውለድ ጥንቱንስ
ጌታዬን ወልዳ ታሳርፍልኝ አይደለም ለዚያ እንደ መውለዴ ብለው ያስባሉ፣ ይጨነቃሉ። ሴት ልጃቸው ከነድንግልናዋ ከተቀበረች ለ2 ዓመት ያክል እንባ ያነባሉ። ለስንት አልኳችሁ? ለስንት? ለ2 ዓመት። ምክንያታቸው ምንድነው ከተባለ ጌታዬ ከኔ ሊወለድ ይችላል የሚል ተስፋ ስላላቸው። በአንድ ወቅት ዮፍታሔ የሚባል መስፍን ጠላት ተነስቶበት ይጨነቅ ጀመር። ለጌታው እንዲህ ብሎ ተሳለ፣ ጌታዬ ሆይ አሁን ወደ ጠላት ሀገር ዘምታለሁ። ዘምቼ ድል ከኔ ጋር ከሆነ በድል ከመለስከኝ ቀድሞ የሚቀበለኝን ለአንተ መስዋዕት አድርጌ አቀርብልሃለሁ አለው። በዚህም ጊዜ ዮፍታሔ ዘመተ። እግዚአብሔር ድልን ከዮፍታሔ ጋር አዛምዶ ዮፍታሔ በጠላቶቹ ላይ ድልን ተቀዳጅቶ ወደ ሀገሩ ሲመለስ ሰራዊቱና መኳንንቱ ቀድመው እምቢልታ እየነፉ ነጋሪት እየጎሰሙ እምቢልታ እየጎሰሙ ህዝቡን መቀስቀስ ጀመሩ። እነሆ መሪያችን ንጉሳችን በድል ተመልሰዋል፣ አሕዛብን ድል አድርገዋል፣ ተነሱ ውጡ ተቀበሉ እያሉ መናገር ጀመሩ። አንድ መልእክተኛ ወደ ቤተ መንግስቱ እየሮጠ ሄደ። የዮፍታሔ ሴት ልጅ በደጅ ቁጭ ብላ ተመለከታት። አባትሽ ድል አድርጎ ተመልሷል፣ ደስ ይበልሽ አላት። ይቺ ሴት አባቷ ድል ስላደረገ እርሷንም ሀገሯንም ስላስከበረ ደስታ አስክሯት ወይዛዝርቶቿን አስከትላ ንጉሥ አባቷን ልትቀበል ጉዞ ጀመረች። ይገርማቸዋል። አባቷ ከዛ እየመጣ እሷ ከዚህ እየሄደች መንገድ ላይ ተገናኙ። ዮፍታሔ እንደዚህ አለ፣ አይቀጽክኒ ወለቴ፣ ልጄ ሆይ አላት፣ አሰነካከልሽኝ። ልጅቱ ቀረበችና ጠየቀችው፣ አባት ሆይ ምን አድርጌ አሰናከልኩ አለችው። እነሆ እኔ ከዚህ ቤት ስወጣ ለጌታዬ መስዋዕት ተስዬ ነበረ። በፊት ቀድሞ የተቀበለኝን ለአንተ መስዋዕት አድርጌ አቀርባለሁ ብዬ እንደዚህም ብዬ ምሳሌ ያሳደግኩት ነጭ በግ ስለነበረ እሱ ይቀበለኛል ብዬ ስላሰብኩ ነበረ። አሁን ግን አንቺ ቀድመሽ ተቀበልሽኝ፣ መስዋዕት ስላደርግሽ ምን አንቺስ ለዘላለም የተቀደስሽ ምድር ነሽ ይላታል። አንድ ነገር ልንገራችሁ። ኦሪት ዘፍጥረት ምዕራፍ 3 ላይ ስትሄዱ በአዳም በደል ምክንያት ምድር እንደዚህ ትባላለች፣ ርግምተ ትኩን ምድር በእንቲአከ፣ ምድር ሁሉ ስላንተ የተረገመች ትሁን። ስለማን? ስላንተ። ምድር ሁሉ ስላንተ የተረገመች ትሁን ብሎ ምድር ሁሉ በአጠቃላይ እንደተረገመች መጽሐፍ ይናገራል። ኦሪት ዘጸአት ምዕራፍ 3 ላይ ስትሄዱ ደግሞ ሙሴን እግዚአብሔር እንደዚህ ይለዋል፣ ሙሴ ፍትሐ ቶታነ አሳይድከ እምገሪከ እስመ ዘተከይዳ ምድር ቅድስቲቲ፣ ሙሴ የምትሄድባት ምድር ቅድስት ናትና ጫማህን ከእግርህ አውልቅ ይለዋል። ይገርማል። አሁን ኦሪት ዘፍጥረት ላይ ምድር በአጠቃላይ እንደተረገመች ተነግሮ ወደዛ ልፍ ስትሉ ደግሞ የተቀደሰች ምድር ታገኛላችሁ። አዎ ይቺ የተቀደሰችዋ ምድር የአዲስ ኪዳኗ እመቤት እመብርሃን ናት። እንደዛ ነዋ። ከተረገመችዋ ከሔዋን ገላ መርገም ካረፈባት ከእናታችን ከቅድስት ሐና ማህፀን የተገኘች ቅድስት ምድር ግን መርገም ያላረፈባት፣ ሙሴ እስከ ጫማው እንዲገባባት ያልተፈቀደላት፣ ነገር ግን ደግሞ በዛች ምድር ላይ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሲዋሃድ ሙሴ የተመለከተባት ቅድስት ምድር እመቤታችን ናት። እንደዛ ነዋ። ሐመልማሉ የክርስቶስ ነበልባሉ የመለኮት ምሳሌ ስለሆነ በዛው ስራይ ሙሴ ህዝቡን እንዲጠብቅ እንዲመራ ከእግዚአብሔር ድምፅ የሚሰማው ወደ ቅድስት ምድር ሲገባልን እንዴ ወናሁ ሪኩ ጋሮሙ ለእስራኤል፣ እነሆ የእስራኤላውያን ጭንቃቸውን መከራቸውን አይቻለሁ፣ እነሆ አሁን ህዝቡን ነፃ ታወጣለህ ብሎ እግዚአብሔር ሙሴን የሚልከው ይገርማችኋል በቅድስቲቱ ምድር ላይ ሆኖ ነው። እንደዛ ነው አባቶቻችን ሐዋርያት ለስብከት የሚላኩት የሚያገለግሉት ልጅነት እንድንሰጥ ምክንያት የሚሆኑ መድኃኔ ዓለም ክርስቶስ ከቅድስቲቱ ምድር ከእመቤታችን ከተገኘ በኋላ ነው። ከማን አልኳችሁ? ከቅድስቱ ምድር። ከቅድስቱ ምድር መጽሐፍ እንደዚህ ይላል፣ ምድርኒ ለእመ ሰቴት ዝናመ ተወልድ ሳይለ ሶቢሃ፣ ምድር ዝናምን በተቀበለች ጊዜ ያን ጊዜ ሳርን ብቅ ሐመልማልን ከፍ ታደርጋለች ይላል። የሚገርም እኮ እዚህ ላይ ምድር የተባለች እመቤታችን ናት። ለእመ ሰቴት ዝናምን በተቀበለች ጊዜ ማለት መልአኩ ቅዱስ ገብርኤል መጥቶ ትጸንሻለሽ ሲላት ያንን እንደ ቃል ይደረግልኝ ብላ በተቀበለችው ጊዜ መድኃኔ ዓለም ክርስቶስን መውለዷን ማስገኘቷን የሚያሳይ እኮ ነው። አየው እያንዳንዱ ፍጥረት
እመቤታችን እንዲዘክር ቅድስናዋ እንዲናገር ክብሯን እንዲመሰክር አድርጎ እግዚአብሔር ሰርቷል። ለዚህ ነው መጽሐፍ ወአንቲሰ ወውስተ ኩሉ አሉ አንቺስ እመቤታችን ይላል አባ ጊዮርጊስ ዘጋስጫ እኮ ነው በሁሉ ዘንድ አለሽ ይላል። በምኑ ዘንድ አልኳችሁ? በሁሉ ዘንድ። የኖህ መርከብ ብትሰራ እመቤታችን እንደተሳዩና እንደዛ እኮ ነው አይደል? የኖህ መርከብ የምትሰራው ከገነት በመጣ እንጨት ነው። የተሰራችው ግን ምድር ላይ ነው። ይገርማል። ከላይ በሰባት ቀዳዳ ከታች በሰባ ምንጭ በአጠቃላይ እግዚአብሔር በሰባ ሰባት ምንጭ ምድሪቱን ባጠፋ ጊዜ መርከቢቱ ከታች ውሃ እየፈለቀባት ግን ወደ ላይ ቀና እያለች ከላይም ንፍር ውሃ እየዘነበባት ወደ ላይ ከፍ እያለች ስትመነደግ ትታይ ነበር። አያችሁ፣ ይቺ የአዲስ ኪዳኗ መርከብ እመቤታችን እኮ ናት። እንደዛ ነው። ከታች ያለው ውሃ ሳያሰምጣት ወደ ላይ መውጣቷ በእርሷ ዘመን የነበረው መርገም ጥንታብሶና ኩላዊ ኃጢአት ስጋዋን ሳያሳድፈው መርገሙን ሳትካፈለው በኃጢአት ሳትበድል በንጽህና ተገኝታ ድል አድርጋ ወደ ላይ መውጣቷን የሚያሳይ ነው። ከላይ የመጣው ንፍር ውሃ ወደ ታች አለማስጠሙ ከአዳም ዘመን ጀምሮ የመጣው መርገምና ጥንታብሶ እሷን ቀብሮ አለማስቀረቱ የሚያሳይ ምስጢር እኮ ነው ክርስቲያኖች። ስለዚህ ተርታ የሆነ ታሪክ በክርስትና ውስጥ የለም። እንደዛ ነው። ሙሴ ሲመረቅ በመመረቁ በኩል እመቤታችን አለች። ቡራኬው ለሴም ይላል አባ ሕርያቆስ። የሴም የሚባረኩን ዋጋ አንቺ ነሽ ይላታል እመቤታችን። ለምን እንደዛ ያለው ከተባለ ኖህ ሴምን ሲባርከው እንደዚህ አለው፣ ለይድር እግዚአብሔር ውስተ ቤቱ ለሴም፣ በሴም ድንኳን በሴም አዳራሽ እግዚአብሔር ይደር ብሎ መርቆታል። አሁን የሴም ድንኳን የታለ? አሁን የሴም አዳራሽ የታለ ብላችሁ ስትፈልጉ አታገኙ። በምድር ላይ ይገርማችኋል። ለካ የሴም ድንኳን የተባለች እመቤታችን ናት። ምክንያቱም የፍጥረት ሁሉ ሊና የሚያርፍባት እሷ ስለሆነች። ለዚህ ነው ነቢያት አባቶቻችን ስለ እመቤታችን ምሳሌ እየመሰሉ አንዱ በተራራ ይመስላታል፣ አንዱ በደመና ይመስላታል፣ አንዱ በፀሐይ ይመስላታል፣ አንዱ በመሬት ይመስላታል፣ አንዱ በኮከብ ይመስላታል፣ አንዱ በውሃ ይመስላታል፣ አንዱ በጫካ ይመስላታል፣ አንዱ በድንጋይ ይመስላታል፣ አንዱ በብርሃን ይመስላታል፣ አንዱ በቀስተ ደመና ይመስላታል። እናም የምትመጣዋን የምትገለጠዋን የአዲስ ኪዳኗን ምልክት አባቶቻችን በዚህ ልክ ነበር የጠበቋት። እነ ዳዊት የምትመጣ ልጃቸው ብትናፍቃቸው እንደዚህ ይላሉ፣ ልጄ ሆይ ስሚኝ። ይገርማል። ዳዊት ባጠገቡ ያለች ሴት ልጅ የለችው፣ ግን ከአብራኩ የምትወለደው እመቤታችን እንደምትገለጥ እንደምትመጣ አውቆ ልጄ ሆይ ስሚ፣ የአባትሽን ቤት እርሺ ይላታል። ራሷ አባቷ ሆኖ ሳለ የኔን ቤት ግን እርሺ ይላታል። ምክንያቱም የእሱ ቤት ሴቶች የሚወሉት በመርገምና በጥንታብሶ ነው። አሁን እሷ ግን በንጽህና ተወልዳለች፣ በንጽህና ጌታዋን ትወልዳለች። የአባትሽን ቤት እርሺ። ደግሞ አንድ በኩል ልፍ ይልና ንግስቲቱ በቀኝ ትቆማለች ይላል። ስለ ክብሯ፣ ስለ ንጽህናዋ፣ ስለ ቅድስናዋ ንግስት ይላታል። ንግስት ይላታል። እስኪ አስቡ፣ ንግስት በነገሰችበት ዕለትና ሙሽራ በተሞሰረችበት ዕለት የደረሰችበትን የደስታ ጥግ ማን ማወቅ ይችላል? ማወቅ ይቻላል? ይቻላል? ለምሳሌ የተሞሸራችሁ ሰዎች አስቡት። በሰርጋችሁ ቀን የደስታችሁ ጣራ እንዲህ ነው ተብሎ አይለካም። ንጉስም ንግስትም በነገሱበት ልክ ደስታቸው እንዲህ ነው አይባልም። አያችሁ፣ መልአኩ መጥቶ እመቤታችንን ትጸንሻለሽ ሲላት የደረሰችበትን የደስታ መጠን ማወቅ አይቻልም። ለዚህ ነው ዳዊት ንግስቲቱ ብሎ የሚጠራት። በአንድ በኩል ልጁ ናት፣ በአንድ በኩል ደግሞ ንግስቱ ናት። ሶሎሞን አባቱ ዳዊት ልጄ ብሎ የጠራት እመቤታችን መቼስ ስለሱ ልጅ አትሆን እህት እንጂ ስለ እመቤታችን ሲናገር እህቴ ሙሽራዬ ይላታል። ሙሽራ ያም ልመልከትሽ ያም ልይሽ። በእርግጥ ዛሬ ዘመን ቀርቷል። ድሮ እንደዛ ነው። ሙሽራ ፊቷን ትሸፍናለች። እሷን ለማየት በር ከበር የማይወጣ መንገድ የማይሰለፍ መንገድ የማይዘጋ የለም። ሙሽራ በዚህ በኩል አለፈ ሲባል እናቶቻችን ሊጥ ማውካታቸውን ስራ መስራታቸው ትተው ከቤታቸው ይወጣሉ። ሙሽራ ሁሌ ትነፈቃለች። እመቤታችን እንደዛ ናት። ፍጥረት ስለሷ ተናግሮ የማይጨርስላት፣ ስሟን አንስቶ የማይጠግባት፣
ቅድስናዋ ክብሯ ቢነገር አንድም ቀን የማይሰለች የአዲስ ኪዳን ሙሽራ ናት እመቤታችን። ስለዚህ ንጽሕናዋ፣ ስለዚህ ክብሯ፣ ስለዚህ መታፈርና መከበሯ ሙሽራዬ ይላታል። በአንድ በኩል ደግሞ በዛ ጨለማ ዘመን የተነሳች የበራች መሆኗን ሲገልጥ ወይጠፍ ብርሃና በሌሊት፣ ብርሃኗ በሌሊት አይጠፋም ይላል። በአንዲት ልባም ሴት ይመስላታል። ወንዝ አዲ ጽልመት ትነሳ፣ ገና ጨለማ ሳለ ሰራተኞች ተኝተው ሰው በድቅድቅ ጨለማ ውስጥ በነበረበት ሰዓት ወንዝ አዲ ጽልመት ትነሳ፣ ገና ሌሊት ሳለ ትነሳለች። እንደዛ እኮ ነው ዲያብሎስ በዓለም ላይ ጨለማውን ዘርግቶ በነበረበት ሰዓት የዲያብሎስ መርገም ሳይሰብራት ገና ሌሊት ሳለ ትነሳለች። ወይጠፍ ብርሃና በሌሊት፣ ጨለማውም ስለበረታ ደግሞ ይላል ብርሃኗ በሌሊት አይጠፋም። አዳም አባቷ ስለበደለ ኢያቄም መርገም ስላለበት በደል ስለሌለባት ወይጠፍ ብርሃና በሌሊት። በአንድ በኩል አባ ጊዮርጊስ ዘጋስጫ ይሄ ገርመውና እንደዚህ ይላል እስመ ከመ ሜላት ንጹሕ ጽነተ ሥጋ ለማርያም እስመ ውስቴታ የበቆለ ሶካጣዊ ሁላዳ። አንተ እንጂ እመቤታችን እኮ እመቤታችን እንጂ እሷማ እነሆ እንደተባዘተ ንጹሕ ግምጃ ናት። እስመ ውስቴታ የበቆለ ሶካጣዊ ሁላዳ፣ የአዳም የበደሉ ሾህ በውስጡ አልበቀለባትምና ይላል። በምን አልኳችሁ? መርገም ያልበቀለባት ንጽሕት የአዲስ ኪዳኗ ምልክት እመቤታችን ናት። ይሄ በጣም ይገርመዋል። ወረድልና እንደዚህ ይላል በከመ ቀዲሙ ተወልደ ባሕቲቱ እግዚአብሔር ዘእምባሕቲቱ እግዚአብሔር። በቀደመው ዘመን ይላል ብቸኛው እግዚአብሔር ከብቸኛው እግዚአብሔር እንደተወለደ ወበዳህሪ ተወልደ ባሕቲቱ ወልደ እግዚአብሔር ዘእምባሕቲቱ ወለተ ዳዊት። በኋለኛው ሰዓት አለ ብቸኛው ወልደ እግዚአብሔር ብቸኛው ወልደ እግዚአብሔር ከብቸኛዋ የዳዊት ልጅ ተወለደ አለ። ብቸኛ ይላታል። እሷ ናታ ከሴቶች መካከል ተለይታ አምላክን ለመውለድ የታጨች አብ ከሰማይ ሆኖ ሲመለከት ቀልቡን የማረከችው ወደ ሰማይ ልጁን ወደ ምድር ልጁን እንዲልክ ምክንያት የሆነችው እመቤታችን ናት። እናም ብቸኛ ናት። በዛው ላይ አምላክን ወልዳ ታቅፋ አንተ ልጄ ነህ ያለች ከእመቤታችን በቀር ማን አለ? ከሴቶች መካከልስ ደስተኛይቱ ደስ ይበልሽ ጸጋን የሞላብሽ ሆይ የተባለች የጸጋ መናገሻ ከተማ እመቤታችን ብቻ እኮ ናት። ማንም ሊቀረው የማይችለው ባህሪው ብርሃን ተሰውሮ የሚኖር አምላክን በማህፀኗ የተሸከመች ማህፀኗን መቅደስ አድርጋ ለጌታዋ የሰጠች ሕይወቷን ክብሯን ልዕልናዋን ለጌታዋ እንድትታጭ ምክንያት ያደረገች እመቤታችን ብቻ ናት። እናም ብቸኛዋ ይላታል አባ ጊዮርጊስ ዘጋስጫ። ብቸኛዋ ለቀዳማዊ ልደቶ አመስጠሮ ወለዳህራዊ ልደቱ የፊተኛው ልደቱን ይላል ሲናገር እኮ ነው ድብቅ የማይታወቅ አደረገው። የኋለኛው ልደቱን ግን ከእመቤታችን የተወለደውን አለ በጣም ምን ደነቅበት ድንቅ አደረገው ይላል። ምን አልኳችሁ? ድንቅ። እንዴት ከሰማይ ወረደ፣ እንዴት ስጋዋን ለበሰ፣ እንዴት ሰፊው መለኮት በጠባብ ማህፀን ተወሰነ፣ እንዴት በምድር ተመላለሰ፣ እንዴት ተወቀሰ፣ እንዴት ተከሰሰ፣ እንዴትስ ተራበ፣ እንዴትስ ተጠማ ብለን ምን እንደነቅበት አደረገው። ከዛ ሲቀጥል የኮነ እንቅድመዝ ወይም ድረስ ልደተ ብእሲም ብእሲት ዘነዘራ ብእሲት ከዚህ ቀድሞ አልተደረገም፣ ከእንግዲህ በኋላ አይሆንም። እሱ ምንድነው ትለኝ እንደሆነ ሴቲቱ ያለ ወንድ ዘንድ ብቻዋን ወንድ ልጅ ትወልድ ዘንድ አለ። አዎ ሴት ልጅ ብቻዋን መውለድ የሚቻላት ለእመቤታችን ብቻ ነው። ለዚህ ነው የአዲስ ኪዳኑም የብሉይ ኪዳኑም ሕይወት መካተቻ መጀመሪያ መደነቂያ ስለሆነች እመቤታችን የአዲስ ኪዳን ምልክት ናት ትባላለች። የአዲስ ኪዳን ምልክት አብ ከሰማይ ሆኖ የፈለጋት መድኃኔዓለም ክርስቶስ በእሷ እስኪያድረስ አበስቶ የፈለጋት ዓለም ሁሉ ሲያዝን ከነደስታዋ የተገኘች አንዳች ያልጎደለባት በሕሊናዋ ያልበደለች በስጋዋ ያልበደለች በነፍሷ ያልበደለች ብቸኛዋ ቤተ መቅደስ ላይ በነበረችበት ሰዓት ሲገፋት ሲያዳፋት ነገር ግን ስለሚገፋት አንዳችም ያላጉረመረመች ተገፍታ ወደ ሄደችበት መቅደስ ተመልሳ የመጣች ችግሯን መከራዋን መቅደስ ስር እንደሚፈታላት የምታምን የመላኩን መገለጥ ሳትጠራጠር እንዴት ሊሆን ይችላል ብቻም ሳትል እንደ ቃል ይደረግልኝ ብላ የአዲስ ኪዳኑ እምነት እንዲገለጥ ምክንያትም መሰረትም የሆነች እመቤታችን ናት። ከዚህ የተነሳ ለመዳናችን ጥንት ናት፣ ለሕይወታችን መሰረት ናት፣
የዓለም ቤዛ ናት። ምን አልኳችሁ? የዓለም ቤዛ ናት። የወለጂ አጀንዳው ነበር አይደል? የዓለም ቤዛ ናት። ቤዛ ማለት ምትክ፣ ተውላጥ፣ ስለ አንድ አካል ተላልፎ የሚሰጥ ማለት ነው። ለምሳሌ መድኃኔዓለም ክርስቶስን ቤዛችን እንለዋለን። አብና መንፈስ ቅዱስን ቤዛችን አንላቸው። ምን አንላቸው? ቤዛችን አንላቸው። አብም መንፈስ ቅዱስን ለኛ ቤዛዎቻችን አሉ። ወልድ ብቻ በተለየ አካሉ ቤዛችን። ለምንድን ነው ወልድ ብቻ ቤዛችን ምንለው ከተባለ ስጋ የለበሰ በምድር የተመላለሰ ስለ አዳም ፈንታ የተሰቀለ መስቀል ላይ የዋለ ራቁቱን የሆነ ክርስቶስ ነው። ስለዚህ አብና መንፈስ ቅዱስ ስጋ ስላለበሱ እነሱን ቤዛነትን አንሰጣቸው፣ አንናገርላቸውም። ምክንያቱም ቤዛነት የሚቆረስ ስጋ የሚፈስ ደም ምትክነትን ይጠይቃል። ስለዚህ በቤዛነት ወልድ ለራሱ ነው። በድነት ግን ሶስቱም አካላት አሉ። በቤዛነት የተጀመረውን ሕይወት ለማዳን አብም ያድናል፣ ወልድም ያድናል፣ መንፈስ ቅዱስም ያድናል። ወልድም ለምንድን ነው ቤዛችን የምንለው ከተባለ ስለ አንዱ አዳም ፈንታ በአዳም ተገብቶ መከራ ስለተቀበለ፣ አዳም ሊሰደድ የሚገባውን እሱ ስለተሰደደለት፣ አዳም ሊቀበልበት የሚገባውን መከራ እሱ ስለቀበለለት፣ ወደ መቃብር ስለወረደ፣ ወደ ሲኦል ስለሄደለት፣ ስለዚህ ክርስቶስን ቤዛችን። ለዚህ ነው ወእሜቱ ነፍሴ ቤዛ አባግዕ፣ ስለ ነፍሶቼ ስለ በጎቼ ነፍሴን አሳልፌ እሰጣለሁ አለ። ውእቱ ነሣ ደዌነ ወጾረ ሕማመነ፣ እርሱ ሕማማችንን ተቀበለ ደዌያችንን ተሸከመ። አያችሁ፣ ሕማሙ የኛ ነው፣ ደዌው የራሳችን ነው። ግን እኛ እንዳንታመም እኛ እንዳንጎሳቆል ማን ተሸከመልን ማለት ነው? ማን ተሸከመልን? ለዚህ ነው መጽሐፍ ሐመ በእንቲአነ ከመ ይፈውሰነ አለ። እኛ ለዘላለም ያንን ዘንድ ስለኛ ታመመ ይላል መጽሐፍ። ስለዚህ ቤዛነት ሲተረጎም ለክርስቶስ እንደዚህ ነው። እመቤታችንስ ቤዛዊት ምንላት ምክንያታችን ምንድነው ከተባለ ሔዋን በቀደመው ዘመን ለዚህ ዓለም እናት እንድትሆን ተሰጣ ነበረ። ሔዋን ግን በእናትነቷ ሳትጸና ዕፀ በለስን በልታ ሞት ወደ ዓለም እንዲመጣ ምክንያት ሆናለች። ስለዚህ ይህ ሕዝብ ይህ ዓለም ለ5500 ዘመን ያክል እናት አጥቶ ባይተዋር ሆኖ ይኖር ነበረ። አሁን ግን ለዚህ ትውልድ ለዚህ ሕዝብ እናት ስለሚያስፈልገው በሔዋን ምትክ በሔዋን ፈንታ ማን እናት አድርጎ ሰጠን? ማንን? እመቤታችን። ለዚህ ነው እነኋት እናት። ለምንድን ነው እግዚአብሔር እነኋት እናት እኮ ማለት ይችል ነበር አይደል? የወለደችው እናቱ እመቤታችን ናት ክርስቶስን። ግን እናቴን አደራ፣ እናቴን ተቀበልልኝ፣ እናቴን ያዛት ማለት እኮ ይችል ነበር ክርስቶስ። ግን አላለም። እንደገና ለኛ ሰጥቶ እነኋት እናትህ አለ። ምክንያቱም የአዳም ልጆች በአጠቃላይ እናታቸውን በሞት ተነጥቀው ስለነበረ በሔዋን አይመኩ። የሞት ምክንያት የሆነውን ቃየል ወልዳ በቃየል በኩል ሞት እንዲገባ ምክንያት ስለሆነች አሁን የሔዋን እናትነት ዋጋ የለውም። የእመቤታችን እናትነት ግን ዋጋ አለው። ለምን ከተባለ የሕይወት መድን የሆነው ጌታ ክርስቶስን ወልዳ ሕይወት በዓለም እንዲገኝ ስላደረገች እመቤታችን እናታችን ናት። ስለዚህ እነኋት እናትህ ማለት ቤዛህ ማለት እኮ ነው። ምትክህ ሰጥቻለሁ፣ ተውላጥህን ሰጥቻለሁ። ከዚህ የተነሳ እመቤታችን የዓለም ቤዛ ናት ማለታችን የዓለም እናት ናት፣ ለዓለም የተሰጠች ናት ማለት እንጂ ሌላ ምንም አይነት ትርጉም የለውም። በዚህ አውድ ያሉ ፕሮቴስታንቶችም ሆነ ሌሎቹ ምንፍቅና አካላት የእመቤታችን ቤዛነት እናትነቷን ስለማይቀበሉት ይቋጫሉ። እኛ ግን ወደዚህ ስንመጣ እመቤታችን ምልክታችን ስለሆነች እሷን ሳንናገር ስሟን ሳናወሳ ክብሯን ሳንቀድስ አንቀርም። ለዚህ ነው በዛሬው ዕለት እመቤታችን በደብረ ምጥማቅ ላይ የተገለጠችበት ዕለት የምናከብራት እመቤታችን ምልክታችን ስለሆነች ነው። እንደዛ ነው ታሪኩ ቢለው ከላይ ሰማዕቱ ቅዱስ ጊዮርጊስ እነ መርቆሬዎስ አእላፍ ሰማዕታት በደብረ ምጥማቅ ላይ መጥተው የሰገዱት የተንበረከኩት እመቤታችን ምልክታቸው ስለሆነች ነው። ሰማዕታት በክርስቶስ ደም ተዋሽተው ስጋውን ደሙን ተቀብለው ከብረው ሕያው ሆነው የሚሞቱት ከእመቤታችን በተገኘው ስጋና ደም ነው። ከእመቤታችን በተገኘው ነው። ክርስቶስ ከሰማይ ስጋን ይዞ አልመጣም። እኛን ያለንበት ስጋ ከእመቤታችን የተከፈለ ደም ነው። ያንን ተዋህዶ ገንዘብ አድርጎ ስላዳነን ነው ሰማዕታቱ ስለ ክብሯ ስለ ቅድስናዋ ሲሉ በዛሬው ዕለት በደብረ ምጥማቅ መጥተው ይሰግዱላታል።
ጻድቃን ሰማዕታት ሄሮድስ ያስፈጃቸው ሕፃናት እናታቸውን አግኝተው ይወርቃሉ። በልጅነታቸው እናታቸውን ቢያጡ አሁን ማትለወጥ መርገም ማያሳድፋት በጽድቅ ያለች በመንግሥተ ሰማያት የከበረች እናት ስላለቻቸው ምልክታቸውን በበረርማት ሲመለከቱ መጥተው ይሰግዱላታል። ክርስቲያኖች እመቤታችን ምልክታችን ናት ስንል ስለጠቀመችን፣ ስለረዳችን፣ ስለምትማልድልን፣ ስለምትጸልይልን በዛውም ላይ በክርስትና ሕይወት ውስጥ አንድም ቀን ሳትበድል የተገኘች ሕሊናዋ ንጹሕ የሆነ አንድም ቀን በቀን በልቧ ያልቋጠረች ያን ያክል መከራና ግፍ ስትቀበል ጌታዋን ያላማረረች ይልቁንም የዓለምን ጌታ በቅፏ አብስራ እንካችሁ ብሎ ብላ ያቀረበችልን የቤታችንን እመቤት ናት። ስለዚህ ምልክታችን ናት። እናም ጌታ ራሱ ምልክት ይሰጣችኋል ተብሎ ስለተነገረን ይችን መብርሃንን ዛሬም እንሰብካታለን፣ ዛሬም እንገልጣታለን። በእውነት ይችን እናት የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በምልጃዋ ጸንተን በጸሎቷ ተባርከን መንግሥተ ሰማያትን እንድንወርስ የአምላካችን እግዚአብሔር ቅዱስ ፍቃድ ይሆንልን። የእመቤታችን ፍቅር ያልገባው ሰው ጉዳዩ ተርታ ሊመስለው ይችላል። የገባን እኛ ግን ለስሟ እንዘምራለን፣ ታቦትን እንቀርጽላታለን፣ እናነግሳታለን፣ በአሕዛቡም በሕዝቡ መካከል ከፍ ከፍ እናደርጋታለን። ለምን ካላችሁ ጌታ የሰጠን የመጨረሻዋ ምልክታችን ስለሆነች በምልክታችን እንጸና። አምላካችን እግዚአብሔር ይፍቀድልን፣ እግዚአብሔር ይስጥልን።